አታ ዜሮ አለቃ አቤት። እስኪ አንድ ጥያቄ ልጠይቅህ። ጠይቅኝ። ምን ችግር አለ? በሽታውም መድኃኒቱም አንድ ላይ የሆነ ንገረኝ እስኪ። በሽታውም መድኃኒቱም አንድ ላይ የሆነ? አዎ። ኮቪድ-19። እንዴት እሱን አልክ? ኮቪድ በሽታው ነው። እሺ። 19 ደግሞ መድኃኒቱ ነው። 19 ደግሞ ለምን ነው መድኃኒት ሆነ? የገብርኤል ጸበል መጠመቅ። ጌታቸው ከትምህርት ቤት እየመጣች ነው? ከትምህርት ቤት እየመጣን። እሷ ምን ናት? እሷ ናት ሚስቴ። እስኪ በእንግሊዘኛ ንገረኝ። በእንግሊዘኛ ነው። This is my checkers። ሰላም ማዘር፣ የሜሮን እናት ኖታ? አዎ ነኝ። የልጆ ፍቅረኛ ነኝና የልደቷ ቀን መች እንደሆነ እንዲነግሩኝ ነበረ። በ29 ነው በ30 የተወለደችው? በ29። አመሰግናለሁ ማዘር። ለልደቷ ምን ልታረግላት አስበክ ነው? ያው ትንሽ ፕሮግራም አስቤያለሁ። ኬክ አዘጋጅላታለሁ። ከዛ የሆነ ውድ ስጦታም ያሰብኩት ስጦታ። ልጄ ውድ ስጦታ ከምትሰጣት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን ጤፍ ልሸምትበት? ልደቱስ? አንድ ቀን ኬክ ከምትበላ አንድ ወር እንጀራ ብትበላ አይሻላትም? ሁሌ አንተ ጋር ስትመጣ ተረባ ነው የምትመጣው። ምን አይታት አታውቅም? አስተውላት አታውቅም? ይደክመኛል ነው የምትለኝ? እኔ ደከመኝ ነው የምትለኝ? ድካም አይደለም ረሃብ ነው። አብራችሁ በልታችሁ የተረፋችሁን ራሱ ለደሃ ሰጠዋለሁ ብላ ቴካዌ አርጋ ይዛ የምትመጣው ለኛ ነው። እንደዛ አይመስለኝም ነበር ነው ልጄ። ኬኩን የምትገዛበትን ብር ስጠኝና እኔ ጤፍ ልሸምትበት። ከዛ በኋላ ስሟ የተጻፈበት እንጀራ ጋግርላታለሁ። ረሙዬ የራስሽ ነው እሱ በኋላ የጫችሁ። ማነው እንደዚህ አፉን ከፈተ? ይሄ ወራዳ ማነው? ወራዳ ኖ እሱ ጋር አሉ ለሚገብሩ የኔ ታቱ ሲያምር እኔም እኮ ለታቱ ባሪስ አረግላሽ። ኧረ እኔ ነኝ እማ፣ እኔ ነኝ እኮ የተናገርኩሽ። ይውታቱ ረሙዬ እኔንም ልወስድ ይመጣሽ ማለት አንተ ነህ። ረሙዬ ወይ እስኪ እዚች ጋር ማነው ማጠሪናት ይዋናው ችሎታው ነው። ኧረ ማማዬ እዚች ጋር ስልክሽ ምንድነው? ስልክሽን ጣላ ወንድሜ ካየ ይገላል። አራብ ሸሪ ፈጠነ ጣላ አድርግልኝ እዚች ላይ ምንድነው? እታይ ሰፈር እኮ ስልክ ወርቋ አግኝቼ አንተ መስሎኝ ነው። አዎ የኔ ነው። ትንሽ አመሰግናለሁ። ግን እኮ ፓስወርድ ስንት ነው? 19 ለማለት ነው። ከኔ ሌላ ሴት አለው እሱ ማለት ነው። በጣም በጣም ምን ማለት ነው? አይደለም አሪፍ ጫማ ይለብሳል እኮ ብዬ ነው። እና ለሷተለ ምን ሰው ሌላ ታስባለህ? ምን አስበሽ ነው? አንቺ እንደዚህ አይነት ነገር አላውቅም እኮ። ወይኔ ያበልጠኝ ነው ዛሬ። እንደው ስንት ሰዓት ይታረውን ወንድ ስንት ሰዓት ከመጣሁ ህጣን ለብዬ ነው። ወይ ቶሎ ውጣ ወይ ሮስ ከሆነ ወጣው ጣለው። ልጅ እኮ አቤት መልኳ ሴት ነበር ያረግላል ማለት ነው። ቆሮ ትንድታ ማን ያልኳት? ኧረ እንደው ለኔም አልሆነ አማር ይሄ ያማል እንዳንተ አንተ ውሻ ወሰኔ ገበጠና ወጣና ወጣ ነው ወድና ወራጅ ማለት ችግር የለውም እኮ ታው በቃ ታው ችግር የለውም። እንደዛ አይደረግም። በቃ ተረጋጋ። ምንድን ነው ያልከው? ወንድሜ ሙት እሱ። ኧረ ወይ ወንድሜ ሙት። ኧረ ወሽ ምንድን ነው ያየው? ኧረ ምንም እየረዳችሁት እናንተ ትመስዋል። አፈር ብላ ለማለት ነው። ከኔ ሌላ ሴት አለው እሱ ማለት ነው። በጣም በጣም ምን ማለት ነው? አይደለም አሪፍ ጫማ ይለብሳል እኮ ብዬ ነው። እና ለሷተለ ምን ሰው ሌላ ታስባለህ? ምን አስበሽ ነው? አንቺ እንደዚህ አይነት ነገር አላውቅም እኮ። ዛልሽ ሞተር ይነዳል እንዴ? አንተ ያማል። ማን ነው ዛን? መንጃ ፈቃድህ ነው። ምንድን የራስህን አይደል እንዴ አልኩህ? የራሴን እኮ ነው የሰጠው። ምን ነው እንዴ? ራሱ ነው። በሄልሜትም ቢሆን ቀጣ ሲጀ
ሲጀመር ሄልሜት ለሳይክል ያስፈልጋል። የት ተማርኩ? ሲጀመር ደርበህ መንዳታችንም ይሄን ነገር አልሰጠህም። በሳይክልም ቢሆን ሰው በሰፈሩ ወክ ማድረግ አይችልም እንዴ? እግረኛም እና እንዴት ነው ምሳው ተመቸሽ? አሬ እኔ ፍቅር እኔ ሆዴ ውስጥ ምንም ጠብ ያለ ነገር የለም። ያን ጠብጥብሽና 2 በርገር በልተሽ ጠብ ያለ ነገር የለም ታያለሽ። ያው ሂሳባችሁ 10 ሺህ መጥቷል። የምን 10 ሺህ? አንተ ኧረ እባክህ የኛ አይደለም የሌላ ሰው ነው። የኔ ፍቅር የኛው ነው። ያምሻል እንደ 10 ሺህ ብር እኮ ነው የሚለው። አይደለም እኮ ፍቅር ቅድም ስልክ ልታወራ ወጣ ስትል ብቻዬ እንዳይደብረኝ ብዬ የቤቷን ስፔሻል አዝዤ ወሰድ እያረኳት ነበር። ኧረ ወንዚ ውሰድሽ እንደ አንተ ዝም ብለህ ታመጣላታለህ እንዴ? እኔ ምን ላድርግ አዘዘችኝ አመጣሁ እንዴ? እሺ እንዴት ነው ከስፔሻሉ ጋር ነው ራሱ 10 ሺህ የሚመጣው? የኔ ፍቅር ለማታ ብዬ እኮ 3 በርገር ቴካው ያዝዣለሁ። አይዞህ እንግዲህ ወንድሜ ያጋጥማል። ኧረ ተወኝ በእናትህ። እኔ እዚህ ቤትና መኪና ለመግዛት እጣጣራለሁ፣ እሷ ከስር ታጭደኛለች እንዴ? ጌታቸው ከትምህርት ቤት እየመጣች ነው። ከትምህርት ቤት እየመጣን። እሷ ምን ናት? እሷ ናት ሚስቴ። እስኪ በእንግሊዘኛ ንገረኝ። በእንግሊዘኛ ነው። This is my checkers። ስም ሄርሞን። የኢትዮጵያዊነት ስም አይመስልም። ጾታ ሴት። እሱ በኋላ ይጠራል። እድሜ 13። ትንሽ አልበዛ? የምታሻሽው ነገር የለም? ምን ነው በዛ? ጉድ ሳይፈላ እውነቱን ትናገራለሽ። እውነቴን ነው። ያመንሽውን ግን ጽፈር፣ በኋላ ግን ይጠራል። የወንድ ልጅ ደሞዝና የሴት ልጅ እድሜ አይጠየቅም አይደለም የሚባለው? ይጠየቃል፣ ይመረመራል፣ ይጠራል። ህብረተሰቡን ጭንቅላት ለማስፋት ለማንበርካክ የታሰበ ጥያቄ ነው። ሽልማቱ ምንድነው? ቀጣዩ አመት በዓል ምንድነው? አመት በዓል ነው። አዎ፣ ስለዚህ ሽልማቱ ዶሮ ወይም ከብት ነው። አልገባኝም። አይሽ በእናትሽ በኩል ሴት ነሽ። ዶሮ ብንሸልምሽ ጥያቄ ቁጥር 1 የዶሮ ብልት ስንት ነው? 12። የወንዱን ነው የሚልሽ። 12። የኔ ብልት ስንት ነው? 1 ነው። የዶሮ ብልት 1 ነው። አይሽ ዝም ብለሽ አንቺ እንደ ፓራስ ዝም ብለሽ አትጋልቢ። ጥያቄዎቹን እኮ ዞር ብለሽ መመለስ አለብሽ። እንደዚህ አይነት ግራ ማጋባ ጥያቄዎች ነው የምንጠብቀው። ተጠንቅቃችሁማ ማወቅ አለባችሁ። ይሄን ገባሽ? እሺ፣ ጥያቄ ቁጥር 2 ዓለምን ለመጀመሪያ ጊዜ የዞረው ማን ነው? ማጀላን አይደለም፣ ንፋስ። ጥያቄ ቁጥር 3 የቤት እንስሳ እና የዱር እንስሳ ተመሳሳይ የሆኑትን ሁለቱን ግለጽ። ድመትና ነብር። አይደለም። የቤት አህያ አለ፣ የዱር አህያ አለ። እሱን ለማለት ፈልጌ ነው። ማለት የትራፊክ መንገድ ላይ ዘብራ አይነት ከለር ያለው ማለት ነው። ጥያቄ ቁጥር 4 የግሪኩ ፈላስፋ አባባሎች አንዱን ጥቀስ። እኔ የማውቀው አለማወቄን ነው። እኔስ? ጥያቄ ቁጥር 5 ስፖርት ድሮግባ ስንት ጎል አገባ? ለምን አገባ? ማን አገባ ብሎት ነው? ይቅርታ፣ እኔ የምለው ይሄ ነገር ጠቅላላ እውቀት ነው ጠቅላላ ድርቀት? ድርቀት ብትይ ምን ትዝ አለኝ? የጭንቅላት ድርቀት አለ፣ ሆድ ድርቀት አለ። ይቅርታ፣ እርስዎን አንድ ጥያቄ ልጠይቅዎት? ይቻላል፣ ጠይቂኝ። የሬዲዮ ሞገድ ለመጀመሪያ ጊዜ ፈለሰፈው ማን ነው? ታይ እንደዛ አይነት ጥያቄ አትጠይቂ። እኛ እንጠይቃለን እንጂ አንጠየቅም። እኔ ግን የማልሱን አላውቅም።